ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በእኔ ጋር ሁሉ ሰላም አለው። እዚህ ጋር የሆነ አለቅ ብሎ ሲያታግል የነበረ ጣፋጭ ከረሜላ ይዤላችሁ መጥቻለሁኝ። በጣም ጣፋጭ ነው። በጣም ጣፋጭ የሆነ ከረሜላ ነው። ስሩና ሞክሩት። አሰራሩ አለ ወደፊት ታዩታላችሁ። ያን ያህል አያስቸግርም። ቀለል ያለና ጣፋጭ ከምግብ በኋላ ተመገቡት። ሀሊብ ውሃ እና ከረሜሉ ደግሞ ከስር የምታረጉት ውስጡ ከሌለ ጣፋጩ እናንተ በስኳር መስራት ትችላላችሁ። እሱም አለላችሁ ወይውት። እዚህ ጋር እንደምታዩት ወተቱን መጀመሪያ አድርጌ ከዛ ውሃ አደረኩ። በልክ በመፈልገው እህል አደረገው ውሃ ከረሜላውን አደርጋለሁ። አሁን ከረሜላውን አድርጌ ደበላልቀዋለሁ ማለት ነው። እንደዚህ ከረሜሉን አደርጋለሁ። ሌላ ሶስተኛ ጨምሬያለሁ በነገራችን ላይ ምክንያቱም ወፈር ሲል በጣም ጣፋጭ ይሆናልና ወፈር እንደዛ አደበላለኩት። ከዛ ወደ እሳት ላይ መጣድ ማለት ነው። እሳቱ ላይ ከጣዳችሁት በኋላ በደንብ ይንተክተክ ይብሳል። እንደዛ አማስሉት አረፋው እስከሚጠፋ ድረስ ጠብቁት፣ ታግሳችሁ ማለት ነው። ትንሽ አረፋው እስከሚሄድ ማለት ነው። ከዛ እንደዚህ ታደረጋችሁ በኋላ እዚህ ጋር ስኳሩን በፈለጋችሁት መጠን ጣፋጭ ይሆናል። ያው ስኳር ሲበዛው ስለሚጣፍጥ አነስ አነስ ብታረጉት አሪፍ ነው። እዚህ ጋር ስኳሩን አድርጌያለሁኝ። ከዛ ይቀልጣል ስኳሩን። ይሄ ስኳሩ ሲቀልጥ ወደ ቡኒ ይቀየራል ማለት ነው። እዚህ ጋር አሁን አረፋው እንትን እያለ ነው። ትንሽ ቆይቶ ይጠፋል። እንዲጠፋ ሞክሯል አሁን ማለት ነው። እና እንደዚህ ይኸው ይሄ ጋር እያገለባበጥኩት ነው እንትን እንዲል እንዴ ቀልጣ ማለት ነው። እሱ ይቀልጣል በእርግጥ አይቀርላትም። እና እንደዚህ ይሄው ይመስለዋል ወደ ቡኒ ተቀይሯል። ይሄን እንደዚህ ታቀለጥኩት በኋላ እዚህ ጋር ሳለ ያደረኩት ሳህኑ ያው እንግዲህ እናንተ ባላችሁ በሚያምር ነገር አደርኩት። ይሄ ዝም ብሎ ስለሆነ ባለኝ ነው ያደረኩት። ኦኬ ይሄ ጋር እየፈላ አረፋውን ትንሽ ቀርቶታል። ወደደም ጠላም መጥፋቱ አይቀርም፣ ይጠፋል። ጠብቀዋለሁና እንደዚህ እያደረገው ከዛ ወደ ሳህን ላይ አድርጌ ቀዝቃዛ ቦታ አደርገዋለሁ። ከቀዘቀዘ በኋላ ይበላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ። ላይክ፣ ኮሜንት፣ ሰብስክራይብ ያደረጋችሁኝ ሰላማችሁ ይብዛልኝ። ጊዜ መልካም ቀንና ምሽት ይሆንላችሁ። ቻው